ብሮ የፒስ ነው እንዴት ነህ ልኝ ወንድሜ ሰላም ነው እግዚአብሔር ይመስገን ይቅርታ አስቆም ጨብጠው በእናትህ ልጅ ሰው ይወዳል ጻረተው እውነት ጨብጠው በብሻ ግንባሩን ሳመው በእናትህ ደሞ አንተ ነው የሚመስለው በእናትህ ተቸገርኩ እኮ ወልዶ ማሳደግ ከብዶ ያውቃል በጣም ከበደኝ አንደኛ ልጁ በጣም ብዙ ምግብ ነው የሚበላው ሲቀጥል ደግሞ እንቅልፍ አይተኛም ማለት ነው ላይክ ናይት ላይ ሁሉ አረቂ ያጠጣውስ ነው የሚተኛው እንቅልፍ እና በጣም ከበደኝ አሁን ራሱ መሸከሙ ከብዶኛል ችግር የለበትም እንደምትየው ማጤነኛ ነው ይደንሳልና አይደለም አባቴ አንድ ነገር ቆይ ወገቤን እያመም ያጅልኝ አንዴ ቆይ እቀፉ አንዴ ቆይ አንዴ ወገቤ በእናትህ እኔ ችግር ያለኝ ነገር ምን መሰለህ በቃ ይሄ ልጅ ማለት አንተም ልጅ ነው አሳድጎሽ ጨብጥ ናታ ትልቅ ሰው ጨብጥ ሰላም ነው እንዴት ነህ ወደዋል መሰል ልጅ አይኑን አየው ሰላም ነው እንዴት ነው በእናትህ አንድ ልጅ ይኖራል እስኪ አንድ ምከረኝ ማለት ይሄ ልጅ አልተኛ እያለኝ እንቅልፍ አስቸገረኝ የሶስተኛ ቀን እንቅልፌን ከተኛው ምንድነው ነገር እንቅልፍ አይተኛም የሚገርም ማታ አንዳንዴ ጠላ አንዳንዴ አረቄ እያጠጣው ማሰኝ በቃቅም በለሽው ምን ታረጋዋለህ በጣም ህፃን ልጅ አይደል እንዴ ወደት እንዴት ታረጋዋለህ በእናትህ የሆነ ነገር ምከረኝ ምን እንትን ነበር ፍራሽ ቀየርኩለት ቀን እንዳይተኛ ቀን ብቻ ገረመ እንዴ ቀን አይተኛ ማታ አይተኛ እኔ ቀን ቢተኛልኝማ እንትን ነበር አሁን ራሱ እንቅልፍ ሊጥለኝ ነው እንዲያ አንተ ካቀም በለው ትላንትና በዓል ነበር በዓል ከጓደኞቼ ራሱ መገናኘት አልቻልኩም እሱን በእናቱስ እናቱማ ብትኖር ጥየላን እሷ ጥላብኝ ሄደች ሲጀመር እስኪ ልጅ በእናትህ እኔ ምን ነው የሚመስለው እኔን ይመስላል እንደው አንተ ነው የሚመስለው እንደው አቅ ተናገርካል የምር እኔን ይመስላል ምን ይመስላል አንተንማ በጣም ነው የሚመስለው እኔን ግን አይመስልም ባየር ባክ እንትን ወገቤን አንዴ ከፍ አድርግ ያዝልኝ ምን ላድርግ በያዝልኝ እንደሱ አንዴ ወገቤን አረ በለው ይሄ ልጅ ወገ ካቅም በለው ወንድሜ በእናትህ አንድ ሳተኝ ይችላል ታያዙ ራን ጨብጪ ሰው ሰላም ማለት ትወዳለች ጨብጧት ባካችሁ ጨብጪ እንዴ በቃ ሰው ትወዳለች በጣም ዘዊ ትባላለች ዘዊ ደህና ነሽ እንዴ ነሽ እኔ የምላችሁ ያው ወንዶች ናቸው ጥያቄ ልጠይቃችሁ ይሄን ማታ አልተኛ እያለችኝ እንቅልፍ አተኛም እንቅልፍ ምግብ ምናምን አበላም ጀስት ወተት ነው የምጠጣው ከኔ ጋር አይለችም እናቷ ጥላብኝ ይዳ ነውና ዝም ብላ እንድተኛ እያልኩ ዝም ብዬ በወተት አረቄ ምናምን ነበር እየቀላቀልኩ ምሰጣት ለምን እንቅልፍ አተኛም በቃ ምንም እና ምርር አለኝ እንደምችል ቤተሰብ ወይ በእናታው ወይ ቴንክ ዩ ያንተ ቤተሰቦች ጫማ ጥዬ ያንተ ቤተሰቦች ፋሚሊያው ያው ከአያውቁም ምናምን መውለዴንና ዝም ያረቂ ነገር እየቀላቀልኩ እየሰጧት ኖርማል ችግር አለው ምን ቤተሰብ ካለ ቤተሰብ ጋር ማምጣት ያለበት ወይ ደግሞ ልጅቷን ለቤተሰብ ማስረከብ ማለት ለአንተ ቤተሰቦች ማለት ያሳደጉ አንተማ አረቂ ምን ላርጋት ታዲያ ምን ላርጋት አረከባር ነው እንደዚህ አትሞክረው እኮ ሌላ አማራጭ ምናምን አይኖርም እሷ አልተንተም እያለችኝ ወንድሜ ሰላም ነው ልጄ ሊጨብጥ ፈልጎ ነው በእናት ሰላም በለው ቤቢ ሰላም ነው ደህና ነህ ጨብጧ ሰላም ነው ባባ በእናት ወንድሜ በእናት አንድ ነገር አው ልጄ ነው የመጀመሪያ ልጄ ነው ደስ የሚል ልጅ አለ አዎ በእናት ይሁን ነገር ልምከረህ እስኪ አንተም ልጅ ሊኖር ይችላል ምንድነው በቃ ሰላም ይነሳኝ ይሄ ልጅ እንቅልፍ አይተኛ ምን እናት ምናምን ነገር የለችም እንዴ አለ እናቱማ ጥላው ሄደች ሲጀመር እኔን አይመስልም ልጁ ያንተ ነው ብላ ነው ያመጣችሁ ማለት ነው እስኪ ምኑን ይመስላል እኔ በእናት ይመስላል እኔ ያላመንክበትን ልጅ ነው እንዴ ታዲያ ይዘንደ ምን ላርግ ጥላብኝ ሄደች ይው አሳደኩት ይው እንዲሁ ነው ደግሞ ከኔ ስራ አልሰራ አልኩኝ እየተከታተለኝ ነው በቃ ቀን በቀን የት ሊድ አሁን የት ይዘው ይርክ ነው በቃ እንቅልፍ አይተኛ ማታ ሁሉ አረቂ እያጠጣሁት ነው የሚተኛው አሁን ምንም ነገር የለም ወደዛ ትሽሙ ቤተሰብ ጋር የት ልውሰደው ሰው የለም ምን በቃ አንድ ሰዓት እንኳን መተኛት ነው ያልቻልኩት እባክህ ከቻልክ አንተ ጋር በእናትህ አንድ ሰዓት ለአንድ ሰዓት ልተኛ ያዝልኝ ምን እሺ ነው እኔ ምን ዋቄ ነው አንድ ሰዓት እኔ ጋር የምታስተኛው ግድ የለም በእናትህ ግድ የለም ተባበረ እንት ነው የምቀልጅ እየቀለድኩ አይደለም ህፃናት ማሳደግ ያለ ምን አትወስደው የታጣው ሁሉም ጋር ወሰው መቄዶንያ እኮ ለህፃናት አይደለም ለአሮጊያውያን ነው መቄዶንያ ለካረጋውያን
እነሱን ጠይቃቸው እንዴ አንተ ይኸውልህ አንድ ቦታ እኮ ወሰርኩት እኮ እንደገባ ልጆቹን በጠበጣቸው የሚቀርብለት ምግብ አይመቸውም ይኸው በቀን 1 ኪሎ ቁርጥ ስጋ ነው የሚበላው ቅቅል በቃ ይሄ ካቅሜ በላይ ነው እባክህ ወንድምነትን እርዳኝ እየቀለድኩ አይደለም ወንድሜ እባክህ ወንድምነትን ያዝልኝ ልጁ እኔ ለአንድ ሰዓት ቤት ተኝቼ ልምጣ ስልክ እንስጠኝና አልደውል ምንም የሚረብሽ አይነት እንዴ ምን እሺ ነው አንተ እኮ የሚረብሽ ካልሆነ ለምን አትይዝልኝ ለምን ነው የሚይዘው የሰው ልጅ የታውቀዋለሁኝ እኔ የሰው ልጅ ሰርቃም ተው ቢሆን ምን አድርገው ቢሆንስ እንዴ የሰረኩት ልጅ እንዳንጠልጥ ይሄዳሉ እንዴ ቢሆንስ ታዲያ አረ ግድ የለም ግድ የለም ያዝልኝ አረ በእናትህ ያዝልኝ ያቀቶኛል መኖር እንኳን ልጨምርህብኝ ቴንክ ዩ ብራዘር ለማንኛውም እዛ ጋር ካሜራ የተሻለ ፍራንክ እያደረግሽ ነበር አንተን ፈልጋ ነው መሰል ኃይል ትል ፈልጋ ነው ጨብጬ ነው ጨብጬ ሰላም ነው እኔ ምን ላይ እንደም እንትን ምክር ልጠይቅ ይቅርታ እንትን ማታ አልተኛ ብላኝ ማለት ነው ወተት አተኛም እንቅልፍ እና ዝም ብዬ ለማስተኛት ሌላ ነገር እየተጠቀምኩ ነበር እንዴ ትንሽ ያረቄ በወተት እያረኩ አባቴ ልጅ ይወደዋል መሰለና ጨብጭ ሰላም ነው ቤቢዬ እንዴት ነው ሰላም ነው አስቆምኩ እኔ ምን አንድ ነገር ትመክረኛለህ በእናትህ እንድትረዳኝ ነበር አንድ ሐሳብ ልጄ ነው ምን ሆነ እንቅልፍ አይተኛም እና ያው ቀኑን ሙሉ ስራ መስራት አልቻልኩም የሚገርም ማለት ነው እናቴ ሉም ብቻዬን ያሳደግኩት ግን ለሊት እንቅልፍ እምቢ እያለኝ ማለት ነው አረቄ ነበር እየቀነስኩ በጥጦ ማጠጣው ነፃልጅ ምን አባቴ ላርግና ተቸገርኩኝ ምን ትመክረኛለህ ቅድማውን ቅቅል ነው የበለው ብቻውን ቅቅል በላ አንድ ቅቅል ብቻውን በላ አራቀል የምሬ ነው ብቻውን ቅቅል ባልቶ ነው እሱ እንዴ በቃ በየቀን 1 ኪሎ ቁርጥ ነው የሚጠይቀኝ ምናምን እንቅልፍ አይተኛም ከኔ ጋር መዞር ነው የሚፈልገው ሰላሜን አሳጣኝ ወይ ሐኪም ምናምን አላሳየው ሐኪም ማሳየውት በቃ ኦፕራሲዮን ይደረግ ነው የሚሉት ምን እንደማረግ እኔ እንጃ እስኪ ምን ትመክሪኛለሽ አንቺ ወይ ማድረግ ቤት ሲጫው ማድረግ ቤት ማሳደግ አይደለም ለምን እኔም ዛሬ በዓል ነውና ትንሽ ልፍታታ ዛሬ እንኳን በእናትህ አንቺ አትይጂልኝም ልጁ አራ ሊዞም አባይ ግድ የለም በእናትህ ተባበሪ ስልክን ስጠኝና ስልክን ይዤ እደውልልሃለሁ አንተ ጋር እስከማታ ይቆይ አራ ችግር ግድ የለም እውነት እኔ ማን ይዞ በእናትህ አልቸገርም አራ በእናትህ አባዬ ሊዞም እኔ ጻሪ ዛልዝም እፈራለሁ የሚያስ በእናትህ እንቅልፍ እንኳን አንድ ሰዓት ተኝቼ ልምጣ ቤት አንተ ቤት ይቀመጥና ስልክህን ንገረኝ ደው ሩቅ ነው በጣም ሩቅ ነው ማለት አሁን ሰዓት ማለት ሸከምኛል ግድ የለም ግድ የለም በእናትህ ግድ የለም እውነት ሩቅ ነው አባዬ አስፈላጊው ነገር ሰጣለሁ ይሄ ልጅ አሳድግልኝ አረ ምንም አሳድግልኝ ና ማንኛው በጣም ነው የማሰግነው ቆሜ ስላወራሽኝ እዛ ጋር ይታያል ካሜራ ፍራንክ እያደረግሽ ነበር ይመች ተቸገርኩ እንቅልፍ አተኛ ምንም ዝም ብዬ ያረቄ ቦተት እየቀላቀልኩ ይሰጣው ነበር ኧረ ተው እንቅልፍ አተኛም ልጅቷ ምንም አትተኛ ጫማውስ አንዱ ጫማ ወይኔ ማሬ ጫማሽን ደግሞ ጣልሽው ወይኔ ጥያው ነው እናቷ የለችም የት ነሽ እናቷ የለችም ኦሬዲ ፋሚሊ ጋር ምናምን ጥላ ሄዳ ነው ወይኔ ቲንክ አባቴ እናቷ የለችም ጥላብኝ ሄዳ ነው ቆየች በልጅነት ዩኒቨርሲቲ ያለ ምናምን ነበር ጥላ ሄደች ምናምን እና አሁን አረቄ ነው በቃ ማታ እሱ ለምን ታጠጣለህ እንቅልፍ አተኛም ታዲያ ምን እያበላህ ዝም ብዬ በቃ ገንፎ ምናምን የምበላው ነው የምበላው በየአይነትም ምናምን አሁን አንተ ምንድን ነው ምን እየሰራህ ነው ማን እኔ ሌላ የግል ስራ ነው የምሰራው የግል ስራ ነው የምሰራው እና እናንተ እንድትመክሩኝ ነው ምን ተብላች ልጅ አሁን ላይክ ከወተቱ በተጨማሪ ሌላ ነገር ወተት ገዝቼ ነው እያፈላው ነው ማማ ወተት ገዛና አፍልቼ ምናምን መሰጣት በቤት ውስጥ ራሱ ዝም ብሎ ቅቅል ምናምን ነገር ቅቅል አለ የስጋ ቅቅሉን እሱንም እንትን ያረኩ የኔ አዲስ አበባ ልጅ ነኝ እኮ ወላጆቹ አሉ አቁም እነሱ እንዳያውቁ ፈልጌ ለዛ ነው እንደው ብትችሉ ራስ ብትወስዷት ብትወስዷትና ማደጎ ልሰድ ይችላል
በጣም እናመሰግናለን። የኢትዮጵያ ሶሻል ኤክስፐሪመንት እየሰራ ነው። ስለ መልካም ትብብራችሁ እጅግ አድርገን እናመሰግናለን። ቴንክ ዩ። መልካም ሰዎች ሀሳብ እንድትሰጠኝ ይፈልጋል። እሷ ደንግጣለች። ቴንክ ዩ